መጣለች ከዛ ኮምቦልቻ ደሴ ከዛ ደሴ መጣለች አሳይታ አፋር ክልል ሶማሌ ክልል ጅጅጋ የሄድኩበት ቦታ ብቻ ትመጣለች እሺ በቃ አብራ ቆይታ ምን ደስተኛ ነበር እርሶ እሳቸው ሲሉ ከደስታ እንደው ስትቀርብኝ ነው መቆጣው እንጂ እኔ በቃ እዚህ እንትን ሆኜ ሚሌ ሆኜ ገዋኔ 150 ኪሎ ሜትር ነው እንደዚህ ገዳው የተወሰነ ኪሎ ሜትር ይርቃል እዛ መጥቼ ነው መቀበላት መኪና ይዤ እመጣለሁ እዛ መጥቼ እቀበላለሁ ተመልሰን ሚሌ እንትን እንላለን የሚሄድበት ቦታ ላይ ቀርታ አታውቅም በቃ አብራኝ ነው የምትመጡ ወደ ውጭ ለስራ እንደሄዱ መረጃ አለኝና እስቲ እንዴት ነበር እሱ ወዴት ሀገር ነበር ሄዱት ለስራ እንዴት ነበር ከሀገር ውጭ የነበረው የስራ ሁኔታ እንግዲህ በዛ አዋሽ አርባ በነበርኩ ጊዜ ኮርስ እንትን መጣና የብርጌድ አዛዥነት ኮርስ ሲመጣ ተመልምዬ ነን ነው የላኩኝ አንድ ከሌላ ቦታም 3 ሰዎች አሉ አንድ ኮሎኔል አለ እኔ ምክትል መቶ አለቃ ነበርኩኝ ሻለቆች አንድ ሻምበል አለ ሻምበል ለገሰ ዳኜ ይባላሉ አንድ ሻለቃም አለ አንድ ምክትል መቶ አለቃ እንደኔው ደጀኔ ጎሴ ይባላል እዛ ቦታ ላይ እንግዲህ እዛ ለብርጌድ አዛዥነት ኮርስ ነው የተላክነው ሶቪየት ህብረት ነው የተላክነው እዛ ኮርሴን ጨርሼ ወደዚህ ተመለስኩ እንግዲህ በዛን ጊዜ እንግዲህ ያን ጊዜ ብቻ ነው እንግዲህ መምጣት የማይቻልበት ደረጃ እዛ መምጣት አይቻልም የዛን ጊዜ ግን አትቆጡም ልክ እንደ ጭላሸቱ ለምን መምጣት ነበረባቸው ደብዳቤው አለ ደብዳቤ ጋጋታ ሞልቷል ማን ነው የሚጽፈው ይላክለት እሷ ትጽፋለች እሺ ትልክልኛለች እኔም ልካለሁ በፖስታ እሺ ይላካል ደግሞ አክባሪ ናቸው እዛ ሰዎቹ ቤተሰብ ጋር ለማገናኘት በጣም ይወዳሉ እዛ እንትን አስተማሪዎችም እዛ ቦታ ላይ ያሉት ከቤተሰብ ጋር ደብዳቤ ደረሷቸው ወይ ተጻጻፋት ብዙ ጊዜ ነበር የቆዩት እዛ አንድ አመት በጣም ከባድ ነበር ያን ጊዜ ስልኩ ምናምን ነገር እንደዚህ የለም እዚህ ስልክ መደወል ምናምን እንደዚህ ያለው እንትን የለም በ70 ዓመት ምህረት ነው ደብዳቤ ነው የምንላላከው በደብዳቤ ነው በቃ ሰው የሚገናኘው እንደው ትግስቱ ራሱ ሁሉ ነገር ትግስት አለው ትዳር ትግስት አለው ደብዳቤ ከዛ ከመጣ በኋላ እንግዲህ እድገቶችም አሉ ምንም አለ በቃ ፍቅሩም አለ ማደግ ብቻ ነው ከዛ በደሞዝም በምንም አሁን ከስራ ከለቀቅኩ በኋላ 1983 ስንፍ የደርግ ሰራዊት ሲፈርስ በዚህ ያዲግ በሚገባበት ጊዜ በዛን ጊዜ ከዛ ወጣው ከዛ ደግሞ እንግዲህ እንደው የፍቅሩ የምኑ ቤት ውስጥ ምንም እንትን ስለሌለው ገና እንደወጣው ከዛ የተወሰነ ጊዜ ተቀምጬ አፍሪካ ዱቄት ፋብሪካ አስተዳደር ክፍል ኃላፊ ሆኜ ተመደብኩ 27 ዓመት ነው ያገለገልኩት እንግዲህ በዛች 40 ብር 70 ብር ምናምን ያልኩሽ እዚህ እንኳን ወደ 27000 ብር ገደማ ነው ደሞዝ መጨረሻ ላይ የሰራዊቱ ደሞዝ አለ እዛም ጥሩ ደሞዝ አለ ማዕረጉም ትልቅ ደረጃ ነው እዚህም እንደዚህ ያለ ነገር ነው ስለዚህ 27 ዓመት ሙሉ ከዚያ ወደ ውጭ ሄደን ነበረ ልጅ አለችን ከዳዳ እሷ ጥሪ ያደረገችልን ሁለታችንም ተያይዘን አንላየም እንግዲህ መጀመሪያ እንኳን እሷን ለመውሰድ ነበር የተፈቀደው አይ እሷም እኔ ብቻዬን አልመጣም ከበጋሻው ጋር ነው የምመጣው እንደማንደው ማድረግ ነበርበት እንደው ያ ነገር ቢፈጠር እሱ ነገር በጣም ተመችቶኛል ይሄ ጭላሸቱ አንላየም በምንም መልኩ ወይ ደስ ይላል አሁን ሳይፈለግ በቃ ሁለታችን ተነስተን ስራ ላይ ነበርኩ ፍቃድ ተቀበልኩ 3 ወር አካባቢ ላይ ፍቃድ ሰጡኝ ከዛ ተጨማሪም እንግዲህ በኋላ ነው የጨመሩልኝ ፍቃድ ተቀብዬ በቃ ይያት ተያይዘን ሄር እስኪ በጣም የሚገራርሙ ሐሳቦችን የሚገነቡ የሚያስተምሩ ወንድ ባሎች ምን ማድረግ እንዳለባቸው ሴት ምስቶች ደግሞ ምን ማድረግ እንዳለባቸው እንግዲህ ለዚህ ማህበረሰብና ለፉልባሾ ቤተሰብ ትልልቅ ሐሳቦችን በማንሳት ሰዎች እንዴት መኖር እንዳለባቸው በትዳር ውስጥ ምንድነው የሚያስፈልገው ገንዘብም አይደለም ሌሎችም ቁሳቁስ ነገሮች እንዳልሆኑ የሰው ልጅ በመተማመንና በፍቅር ብቻ አብሮ ሲኖር ሌሎች ተጨማሪ ነገሮች እንደሚመጡ ትልልቅ ነገሮችን አንስታችሁልናልና ከዚህ መቼም እርግጠኛ ነኝ የማይማር ሰው የለም ቤተሰብ ይማራል ልጅ ይማራል ወጣት የኛ የፉልባሾ ቤተሰቦች አድማጮቻችን ተመልካቾቻችን ሁላቸው ከዚህ ትልልቅ ሐሳቦችን እንደሚወስዱና ቤታቸውን እንዴት ማቆየት እንዳለባቸው ሐሳቡን
እኔ እውነቴ ነው በትክክል ቁጭ ብሎ እንደሚያዳምጡ እርግጠኛ ነኝ። እስኪ በመቀጠል ወደ ሌላኛው ቦታ ስንሄድ ወይ ወደ ቀጣይ ጥያቄያችን ስንሄድ ማህበራዊ እሾዎች አሉ። ማህበራዊ ግንኙነት ስትኖሩ እንግዲህ ይህን ሁሉ አመት ስትኖሩ ከተለያዩ ቤተ እምነት የእምነት አባቶች እንዲሁም ደግሞ ጎረቤቶቻችን የተለያየ እምነት ያላቸው ሰዎች ጋር ነው የምንኖረው። ልጆች መጥተዋል። እናንተ አሁን እንግዲህ ረጅም አመት ነው የኖራችሁት እና ምንድን ነው እስኪ ከእናንተ ከ57 አመት ትዳር ከዛ በፊት የተጣሉ ሰዎች ይኖራሉ፣ ያስታረቃችሁ ሰዎች ይኖራሉ። ምን ይመስል ነበረ? ከጎረቤቶቻችሁ ጋር ከዘመዶቻችሁ ጋር ሰዎችን ተለያይተው የተመለሱ በእናንተ ምክር የታረቁ ልጅ የወለዱ የኖሩ ዛሬ ሊያመሰግን እስቲ ምን ነበረ? ማህበረሰብ ውስጥ ስትኖሩ እንግዲህ ሰው ግንኙነት አለው አይደል? እድር አለ፣ ሌላ ምንድን ነው የሚባለው? ማዘርቱ ባልትና አለ። እነዚህ ነገሮች ላይ እናንተን እንደ ምሳሌ አድርጎ የሚወስዱ ሰዎች ይኖራሉ ብዬ አምናለሁ። አእምሮ ጤነኛ የሆነ ሰው ለምን እንዲህ ያማረ እንዲህ ድምፅ የማይሰማ ትዳር ይህን ሁሉ አመት የኖራችሁበት መቼም አእምሮ ጤነኛ የሆነ ሰው እርግጠኛ ነኝ ከዚህ ትልቅ ትምህርት ይወስዳል ብዬ። እንዴት ነበረ ከሰዎች ጋር የምትኖሩት? ሲጣሉ ጎረቤቶቻችሁ፣ ጓደኞች ሊኖሩ ይችላሉ። የእናንተ ጓደኞች ይሄኔ እኮ በህይወት የሌሉ አሉ፣ ተጣልተው የተለያዩ አሉ። ብዙ ነው አይደል የሚኖረው። እስኪ እዛች ጋር ትንሽዬ ነገር ምን ነበረ እናንተ አስተዋጽኦ ስታደርጉ የነበረው? ይህን የእናንተ ፍቅር ሌሎች ላይ እንዲጋባ ዘመዶች ላይ ሊሆን ይችላል። በእናንተ ባቻ ያሉ በእናንተ እኩያ የሆኑ ሰዎች እንዴት ነበረ እስቲ አስተዋጽኦ ስታደርጉ የነበረው? እኔ ልናገር መሰለኝ እንግዲህ በሰፈር ውስጥ ምናልባት እንደው ጠይቆ መረዳትም ይቻላል። በእውነት በእናንተ ደረጃ ምንድን ነው እነሱ እንትን እዚህ ቦታ ላይ እንደው ትልቅ እንደ ንጉስ ነገር ነው እንግዲህ እዚህ ቦታ ላይ እንደው ትልቅ አስታራቂና ትልቅ ሰው አድርገው የሚይዘን ህብረተሰቡ እዚህ አካባቢ ላይ በጣም ነው የሚደሰቱት። ያልሄድኩ እኔ አሁን ድግስ በሚደገስበት ጊዜ አሁን እንትን አለ እንጂ በምንም አይነት እዛ ቦታ ላይ አንድ ኮሚቴ መሪ በቃ የደገሱ ቦታ ማህበሩም ይሁን ምርቃትም ይሁን ምንም ይሁን ልክ በዛ የተመረቀ ነገር ነው አድርጎ የሚገምቱት። ስለዚህ እዛ ቦታ ላይ እኔ ሻለቃ ካልተገኘው በስተቀር ተብሎ ነው በቃ እንትን የሚሉት። በቃ እዛ ቦታ ላይ እኔ ኃላፊ ሆኜ እዛ ቦታ ላይ ማሰራት ግድ ነው። ስለዚህ እንደዚህ ያሉ ነገሮችም ነው እዚህ ፋብሪካ ውስጥም እንደዚህ ነው። አንድ ወቅት ላይ ይሄ እርቅ የተባለው ሽምግልና መቼም የምቀርበትም ቦታ የለም። ብዙ ቦታ ነው የሚሄዱት። ብዙ ቦታ ነው ሽምግልና ሄዳለሁ፣ ማስታረቅ ነገር ሄዳለሁ። አንድ ቦታ ለማስታረቅ አሁን አሉ ባልና ሚስት ሞከርኩና ብዙ እንደው ስብስብ አደብኝ ለማስታረቅ እንደው ወደዚህም ብል እንደው በምን ምክንያት እንደተጣሉ እንደው ግልጽ አልሆነልኝ አለ። አሁን እንደው በቃ በቀጠሮ አንድ ቀን ጠራኋቸውና ባልየው ነው መሰለኝ እንጃ አንዱን ገለልተኛ አደረኩና እሷን ለማናገር ፈለኩኝ። እሱን ነው ያናገርኩ ቀደም ብዬ። ቆይ እስቲ አንድ ነገር ልጠይቅ፣ ከሚስት ጋር አብራችሁ ትተኛላችሁ? ትልቁ ነገር እንግዲህ እሱ ነው። አብራችሁ ትተኛላችሁ ነው? አልጋ ለውጣችኋል? ምንድን ነው? አብረን አንተኛም አለ። ቶሎ አለ ቅሬታ ስላለሁ። እንዴት ነው? እኔም ለብቻ ነው የምተኛው፣ እሷም ለብቻ ትተኛለች። ችግሩ እዚህ ጋር ነው። ይሄ ችግር ከባድ አይደለም አልኩ። ከባድ ነው አውቃለሁ። እሷን በቃ እሺ አልኩት። እሱንም አስወጣሁና እሷን ጠየቅኩ። እስቲ ምንድን ነው እንደው ከባለቤትሽ ጋራ እንደው አንዳንድ ነገር እሰማለሁና አብራችሁ ትተኛላችሁ ማታ? አብረናን በቃ እሷም እንትን ስላለች ቅሬታ ስላላት አንተኛም ማለት። ለምን እንደዚህ? እሱም ለውጧል፣ እኔም አልጋ ለብቻ ነው እኔ ስለሚያመኝ ምናምን ነገር አለ አልኩ። በቃ ከዛ ሁለቱን አገናኘሁና ይሄ ባልና ሚስትን የሚያራርቅ ሁለት አልጋ አንድ አልጋ መሆን ሲገባ ሁለት አልጋ፣ አንድ ብርድ ልብስ አንድ አንሶላ መሆን ሲገባ ሁለት አንሶላ ሁለት ብርድ ልብስ ለይታችሁ። ይሄ እጅግ በጣም አደገኛ ስለሆነ እኔ እለምናችኋለሁ፣ እኔ እንደዚህ ስሩ እንደዚህ እንትን አድርጉ አይደለም። የባልና ሚስት ትንፋሹ ብቻ በቂ ነው። ደስ ይላል። ስለዚህ አብራችሁ መተኛት አለባችሁ በእውነት ብዬ ተነስቼ ቆሜ ለምኜ ከዛ በኋላ
አታረቁልኝ። እንደዚህ ያሉ ፈልፍሎ ማግኘት ይጠይቃል። እኔ አቅበታለሁ ለማስታረቅ ከተነሳ ይመጣልኛል፣ እግዚአብሔርም ይረዳኛል። እግዚአብሔር ከኔ ጋር ለማስታረቅ እንትን ስል እግዚአብሔርን ለምኜ ነው የምወጣው። በምንም አይነት ሻለቃ እንዲህ ከተባለ በቃ እንትን አይልም። የኔ ቃል ነው። መስሪያ ቤትም እንደዛ ነው። መስሪያ ቤት አሁን ሰው ተቆጥቶ ማመልከቻ ጽፎ ይመጣል። በቃ እኔ ለቃለሁ ስራውን ምናምን ለቃለሁ አምጣለሁና ማመልከቻውን ሳብ አረግና መሳቢያ ውስጥ እንትን ብዬ ቁጭ በል እስቲ መካክሬ ነገ ተመልሰና ተረጋግቶ ነገ ሲመጣ ትንሽ በረድ ብሎ ይመጣል፣ ቀዝቅዞ ይመጣል። ከዛ በኋላ ምክሬን እለግሰዋለሁ፣ ምክር እሰጣለሁ። ምን እላለሁ? ይሄ ነገር ማመልከቻ ያቺን ማመልከቻ ወጥቼ ቀዳና ጥላለሁ። እስካሁን ድረስ አሉ ይሄንን የሚያነሱ ሰዎች አሉ። የሰራተኛ ማህበር ሊቀመንበር አለ። እሱን አሁን በዛ እንዲህ ያደረጉ ሻለቃ ምን ይላሉ መሰለሽ? እንደው ሻለቃ እድሜ የሚጨመርለት ቢሆን ከኔ እድሜ ቀንሼ ጨምርላቸው ነበር። እንደዚህ ነው የሚሉት። እኔ ሌላ ነገር አድርጌላቸው ምናምን ሳይሆን ጥሩ አቀራረብ አለ፣ ጥሩ እንትን አለ። ችግራቸውን እንደው ኪሴ ባዶ እስኪሆን ድረስ ወጣ አድርጌ እሰጣለሁ። ከደሞዙ ላይ ቆርጦ እንትን ይላል። እስከዚህ ድረስ የሚቀመጥ ገንዘብ ደግሞ አለ። ከዛ ወጣ ስሙን እጽፋለሁ፣ ገንዘቡን እጽፍና መዘዝ አድርጌ እሰጣለሁ። በቃ ይደሰታሉ፣ ደስ ብሏቸው ይሄዳል። ሌላ እንደው እንትን ብሎ ቆሞ የሚናገሩት ቆሞ መጀመሪያ ቁጭ በለለዋለሁ። መጀመሪያ ቁጭ ይላል ራሱ ተረጋግቶ እንትን። እንደዚህ ያሉ ነገሮች አሉ። አሁን ሴቶች ናቸው እዛ ፋብሪካ ውስጥ የሚሰሩት። እንደው መጥተው ነው በጆሮ አጠገቤ ነው እንደዚህ ቦታውን ይለቁና በቃ እንደው ደስ ይላቸዋል። ቀረብ ብሎ በጆሮ በምንም ይነግሩኛል። እንደዚህ ያሉ ሁኔታዎች ማስተዳደር ሰው እንግዲህ ቤት ውስጥ ያለ ማስተዳደር እና እንትን ውጭም እንደዛ ነው። እስቲ ጋሽ እዚህ ላይ አንድ ነገር ማንሳት የፈለኩት ነገር ብዙ ጊዜ ባልና ሚስት ሲጣሉ ብዙ ሰዎች እናስታርቃለን ብሎ ይሄዳሉ። የሆነ ነገር ትዝ አለኝና ምንድነው የምናደርገው? ማስታረቅ እርስዎ እንዳደረጉት ነው መሆን ያለበት። ምንድነው የሚያደርጉት? ከዛ መደባብሰው በቃ ዝም ብላችሁ ተው ብሎ አስታርቆ ይመለሳሉ። ምኑ ነገሩ ምን አልሆነም፣ አልተፈታም። ሰዎቹ ዛሬም ነገም ይጣላሉ። እሹ ምንድነው አልታወቀም፣ ግን ሰዎቹ ይጣላሉ። ሽማግሌ ይሄዳል። ሰዎቹ ዛሬም ተፋተዋል፣ ነገም ይፋታሉ። ለሚቀጥለውም ሲፋቱ ነው የሚያው። ለምንድነው አንቺ ተይ በቃ አንቺ መተው አለብሽ ወይ ሴቷ ላይ ወይ ወንዱ ላይ አንተ ተው ነው የሚባለው። አንደኛ እኔ ማንሳት የምፈልገው ነገር ዛሬ ላይም በዚህ አሁን እኛ ባለንበት ትዳርን እያፈረሰ ያለው በፍርድ ቤት አካባቢ ስሰራ ስለነበረ ነው። ትልቁ ነገር አሁን እርስዎ ያነሱት ነገር ነው። ምንድነው የሚሆነው? የሚበሉት አለ፣ የሚጠጡት ነገር አለ፣ አላቅም የሚለብሱትም የሚኖሩበትን ቤት አለ። ሰዎቹ ግን ይጣላሉ። ምንድነው ሰዎቹን የሚያጣላው ብሎ ጥያቄ እስከሚሆን ድረስ ሰው ይቸገራል። አስታራቂ አንድ ዶክተር ጋር አንድ ሰው ከሄደ ህመሙን በትክክል ለዶክተሩ ከነገረ ነው መድኃኒት ሊሰጠው የሚችለው። እግሩን እያመመው ጭንቅላቴን ነው ቢል በፍጹም እሱ የሚሰጠው ጭንቅላት ነው፣ እግሩ ጋር መድኃኒቱን ሊያገኝ አይችልም። ስለዚህ እዚህ ላይ ላነሳ የፈለኩት ምንድነው በግልጽነት አሁን ብዙ ጊዜ ምንድነው የምናደርገው እኛ ስለ ግንኙነት ስለ ባልና ሚስት አብሮ ስለመተኛት አብሮ የሆነ ነገር ስለማድረግ እንደ ኃጢአትም እንደ ባህላችንን ጥሰን እንደሄድንም የሆነ ስነ ምግባር እንደሌለንም ነገር ተደርጎ ይወሰዳል አንዳንድ ጊዜ። ያ ነገር ግን ትክክል ነው ብሎ ያምናሉ? እስኪ እንደው ትክክል ነው? ለምን አሁን እርስዎ ቀስ ብለው በሆነ ነገር አድርጎ ገብቶ እነዚህን ቤተሰብ አቆዩ። ግን ስለዚህ ነገር መነሳት የለበትም፣ ባህላችንን ያፈርሳል፣ ትክክልም አይደለም፣ መወራትም የለበትም ብሎ ትቶ መሄዱ ወይ ደግሞ ስለዚህ አለማውራት ትክክል ነው ብሎ ያስባሉ? ትክክል አይደለም። ግልጽነት መኖር አለበት እዛ ቦታ ላይ። የተጣሉበትም ምክንያት እንደው ዝም ብሎስ ባልና ሚስት ወይ ሌላም ይሁን ሌላም ሁለቱ እንትን የሚሉት አቀራርቦ በዚህ በኩል እንደዚህ አንተም ተው ቶሎ ብሎ ፍርጥ አድርጎ እንትን ማለት ሳይሆን ጠለቅ ብሎ መመርመር ያስፈልጋል። ለየብቻ ማናገር ደግሞ አንዳንድ ጊዜ ኦሮሞ እንትን ሲል አቡልት ዱብኝ ሜጀረና ኢሳ አቡልት ዱብኝ ያቺ ነገር ካደረች ጥሩ